እከካ ልቅምቃሚ ወጥተህ ይቅርታ ትጠይቃታለህ። አንተ የኔን ሟች እናት ሰደብክ። እዚች ጥንብ ሴትዮ ጋር እዚች ገረድ ፍቅር ያዩትኝ ጆን ዳንኤልና እኔ ጃኒ ጋር ነው። እንደውም ጨምረ ቢሆን ይቅርታ ትጠይቃታለህ። አንተ እከካ፣ አንተ ቂጥን ያልጠረክ፣ አንተ ሙነሪያ ገብቷል። ጭራሽ አስገድዳችሁ ቴክስት እንድትጽፍ ታረጋታለህ። አንቺ ወጥተሽ ተናገሪን ያልካት ምንም እንዳልመሰለሽ አንቺ ተናገሪን ያልካት ገብቷል። ያ አንተ የእውነት ጥላቻ ህዝቡ እንዳሰበው ካለለብህ ማለት ነው። ሰው የጻፈው ነገር ለምን ሰርፕራይዝ አድርጎ ኧረ እኔ እንደዚህ አላሰብኩም ለምን አላልክም? ለምን አልጻፍክም? ስንት ኮይን እንዳገኘና ስንት ላይክ እንዳገኘ ግን ወዲያውኑ ማስረጃና ኢንፎርሜሽን ለቀሃል። ገብቷል። ምን ያህል ሰው እንዳየ ምን ያህል ሰው ጊፍት እንዳገኘ ወዲያውኑ ሪፖርት አደረክ። ግን ይሄ ህዝቡ የሚለው ነገር ያልጠበቅከው ነገር ወይም ያላሰብከው ነገር ከሆነ ገርሞ ለራስ እንዴት አስባችሁት ነው እኔ እንደዚህ አላሰብኩም ብለህ ለምን ወዲያውኑ እንትን የሆነ ነገር አልሰጠህም? ይሄ ሴንሲቲቭ ኢሹ ነው። ምክንያቱም አሁን የጠበስካት ልጅ በዚህ ነገር ላይ መግለጫ ከሰጠ አሁንም ተወዳታለህ ወይ ትልሃለች። ናዮን አይደለ አንተ እስር ቤት ዕቃን አሹለን የወጣኸውና ያንን እንትን ትላለች። ስለሷ ካወራ አሁንም ተወዳታለህ ትልሃለች። ገብቷል። ያ አንተ የኔን ሟች እናት ሰደብክ። አንተ እኔ አልሳደብም። ራስህን ግን አሰድብሃለሁ። ራስህን በራስህ ትሰድባለህ። እኔ ምልልሃለሁ ወላሂ እኔ ምን አይነት ሃይዋን ነኝ፣ እኔ ምን አይነት ደደብ ነኝ ትላለህ። ይሄን እያልክ ነው ሲጀመር። እዚህ ጋር ነው የመጣኸው። እዚህ ጋር ቀዳዳ፣ አንተ ቀዳዳ፣ አብረው ያሉት ቀዳዳ፣ አንተን አምነው ሰምተው የሚከተሉ ደግሞ እነሱን ቀዳዳ ወንፊቶች ናችሁ ሲጀመር ሁላችሁ። እንዲህ አነጥራችኋለሁ፣ አበጥራችኋለሁ፣ ገና ትበጠራላችሁ። አንተ እኮ በጣም ክፉ ሰው ነህ፣ ወላሂ ክፉ ሰው። እከሌ ኤችአይቪ ያለበት፣ እከሌ በሰባት ወንድ ተደፍሯል፣ እከሌ እንደዚህ ተደርጓል፣ እከሌ እንደዚህ ተደርጓል። ወይኔ ከከሌ ራስ ወርደህ እስኪ ራስህን እይ። ከከሌ ራስ ወርደህ ራስህን እይ። ምን ላሳጥርላችሁ? ምን ሌላ ወሬ ማወራው የለኝም። ይሄ ነው ወሬ። አልፋታህም። ምከራቸው፣ እንዲያርጉ፣ እንደዚህ በሉ፣ እንዲበሉ በላቸው። አንተስ ያልከው እኔ ስልኬ እከሌ ሪከርድ ላርግ ብዬው አይደለም የሚያደርገው፣ ቀጥታ ራሱ ሪከርድ ያደርጋል። እኔ እናንተ ቦታም ያወራ ነው እያንዳንዱ ነገር ስልኬ ላይ አለ። እያንዳንዱ ረሳኸው። የነጋዴዎችን ጉዳይ እናንተ ያዙ ብለህን አንተ ስለማን ስታወራ እንደነበር ያብዬን ወደምዬ አታፍርም? ምንድነው ሰሞኑን የከሌን ጣጣ ከሌላ ይመጣል የተያያዛችሁት? እንዴ ያልከንን ረሳኸው እንዴ? አንድ እኔን እኮ አይደለም እኔን መሲን ሳሪን አስገብተህ በቦታም ያዋራህንን ረሳኸው እንዴ? ምን ስትል እንደነበረ እከሌ መውደቅ አለበት፣ የከሌ ቪው መጥፋት አለበት፣ ቪው ወደ እናንተ መምጣት አለበት። ያልከንን አትርሳ። እኔ ስሰማ ነው የማስታውሰው። እንዳንተ ስራ ፈት አይደለሁም፣ ግን ሰው ነኝ። ተሳስቼ ይሆን ብዬ እያንዳንዱን ቼክ ሳደርግ አንተ ያልከውን ስሰማ በሳቅ ሞትኩኝ። እኔ በሳቅ አንተ አይደለህ እንዴ እከሌ መጥፋት አለበት ስትለን የነበረው? አንተ አይደለህም እንዴ የከሌ ቪው በጣም ሃይ ሆኗል፣ ቪውን መንጠቅ አለባችሁ ስትለን የነበረው? አትርሳ ብራዘር፣ አትርሳ። ሪሜምበር መሲ ሙኒት በምን አማችሽ ነው ያልካት ደግሞ አሁን ስታስቀኝ ነበር። እሷ ራሷ እየሳቀችብህ ነው። ባይዘው በጣም አውርቼም ከሆነ እሰይ ደግ፣ አንጣላም። ከሳሪም ጋር ሆነ ከማንም ጋር የፈለገውን አምጣ፣ አንጣላም። ተነቃ። አራዳ ሲነቃ ላሽ ይላል። በቃ ሲነቃ ይቀራል ብሎ ላሽ ነው የሚለው። አንተ ጭካልክ እኮ እንዴ
ተነቅቷል። ዞር በል። ፊኒሽ። ሌላ የምትፈልጋቸው ፎቶዎች ደግሞ ካሉ ፍቅር ያየሁትኝ ጆን ዳንኤል እና እኔ ጃኒ ጋር ነው። እንደው ስትፈልጉ ተገልበጡ፣ ስትፈልጉ ባናታችሁ ተተከሉ፣ ስትፈልጉ ድብድብ የሚኖረው ጸብ የሚኖረው መረጋገጥ የሚኖረው ሁለቱ ጋር የነበረው ፍቅር ግን በጣም ደስ የሚል ፍቅር፣ በቃ ንጹህ ፍቅር ነበራችሁ። ግን እግዚአብሔር አላለውም፣ አለቀ በቃ። ማንም እንትን የሚል የለም። ኦኬ አፈር ብሎ አፈር ያስበላችሁ። እኔ አሁንም እናገራለሁ፣ ለምን ባናታችሁ አትተከሉ ስትፈልጉ? ምክንያቱም ጃኒ የምናውቃት የዛ ሰዓት የሆነች ቁጥርጥር ተሰርታ ኧረ አፈነኝ ኧረ ሞትኩኝ እያለች የሆነች በቃ ያቺ ጩጬዋ ጃኒ ነው የምናውቃት። ያ ጩጬ ሁለቱ ጋር ጥሩ በቃ ንጹህ ፍቅር ነበር። ከዛ በኋላ ደፈረሰ። እሱን አሁን አለ እያልኩኝ አይደለም፣ ደፈረሰ፣ ጨርሰናል፣ ዘግተናል፣ አለቀ። አሁን ያለው የጃኒ ህይወት ነው። የአዶናይም አይቅርቡ የጆን ዳንኤልም አሁን የጆን ዳንኤል ህይወት ነው። ኦኬ አንቺ ጁጭ አንቺ ደንቆሮ የጁጭ ደዛ ስለሷ አታውሪ ትለኛለች። እኔ ሚዲያ ፊገር ናት፣ እናወራለን። አሁን እኔ ሚዲያ ፊገር ናት አወራለሁ። ከዛ በኋላ ግን ይሄ አጠገቧ እየመጣ ለጃኒ ቆመናል፣ ጃኒ ታንቃለች፣ ጃኒ ተገርፋለች፣ ጃኒ በቦክስ ተመታለች ተብሎ ፌሚኒስቶቹ አወሩ። ምንም ያመጡት ነገር የለም፣ አለቀ። አሁን ስለሷ ተወራ አልተወራ፣ ተነገረ አልተነገረ፣ ከዚህ በለጠ ላለመጎዳት፣ ከዚህ በለጠ ላለመውደቅ ራሷ መጠንከር አለባት፣ አለቀ። ኦኬ አለቀ። ያስታውቃል። አያፈቅሩም እያልኩኝ አይደለም፣ ፍቅር የለም እያልኩኝ አይደለም እዚች ጥንብ ሴትዮ ጋር እዚች ገረድ ሌባ ሴትን ሰብስባ ሴትን የምታስለቅስ ውርደታም አለሌ በዚህ እድሜዋ ብልቴን አሰርቻለሁ ብላ የምትመጣ እኔ ወንድ ልጅ ነኝ። አንድ ሰው ሂደ ስለኔ ምጽፍ ስለኔ ሄዳችሁ እኔ እንደላኳችሁ እኔ ላይ ደውላችሁ እንትን አልፈቀድኩላችሁ። አንድ ሰው ሂደ እንዳጽፍ እንዲያሸመግል ተይ እከሌ ብለህ እንዳታወራ። ሴት እናት ወልዳሻለች ለ8 ለ7 ጊዜ ስቶሪ ላይ ምናምን ብፎክሪ እዘረጋሻለሁ። ተናግሬያለሁ። አንድ ሰው እንዳጽፉ ሄዳችሁም ደውላችሁ እኔ ጋር እንዳትመጡ። መጥላት ትችላላችሁ፣ ወደ እኔም እንዳትመጡ እንድትቆሙልኝም አልፈልግም። ምን አባሽ ልታመጭ ጋለሞታ ጽፌልሻለሁ፣ በውስጥ ዋጋ አስከፍላለሁ ምናምን ስቶሪ ለለጠፍሽው ዱባይ ምድር ላይ አስገድልሻለሁ፣ አስተርጉሚና ክሰሽ ብዬሻለሁ። ለክስ እንዲመችሽ ትልቁን ነገር ማለት ነው። ምን ቡቱቱ ሴትን እንደምታስበ ስቶሪ አድርገሽ መተው የኛ ልጆች ሊለምኑሽ ያረጁ ከር እንዳታስበይ ምናምን ተብለሽ እንትን እንድትይ ነው አይደለ? ፍርጥርጥ አድርጌ ነው ገና የምሰድብሽ። አንቺም ሰድበሽኛል፣ እኔም የአንቺን ቤተሰቦች እናትሽ ትበዳው ብያለሁ። ሟች እናቴን ቢከተል ምን ይሰማሃል? ሟች እናቴን አሳያለሁ። እኔ በቁሜ ነው የማሳብድህ። ትለግመዋለህ፣ አታፍርም? ደደብ ነይብጭ። አየሽ፣ ይሄ ነው የበታችነት ስሜትሽ። ፈርችሽ አይደለም እዚህ አምጥቼ እንትን ያልኩሽ። ማንሽ አንቺ? ነይ አሁን ነይ ውጪ፣ ናውጣ፣ እንትን ውጣ፣ ሂድ፣ ዳይ። ማንንም ሰው አላከብርም። ቲክታክ ላይ ኮመንቱን ክፈቱታ።